ከለንደን ማን ይመጣል? ካሊድ ይመጣ ቤተሰብ እንፈልጋለን ይላል። የት ሆነን? ወንጭ ሆነን ከሳምንታት በፊት ጥያቄውን አቀረበ። እንዲያውም አስተዋውሳለሁኝ እናቴ በሚገባሽ ቋንቋ ብሎ በአፍ መፍቻው ቋንቋ ጥሪ አቅርቦ ነበር። የሱንም ምላሽ አይተናል። ስለዚህ ጥያቄውን አቀርቧል። ከዛ በኋላ ደግሞ አዳዲስ ነገሮች አሉ ምን አሉ የሚለውን ሰሞኑን እዚሁ ወደ ለንደን ከመመለሱ በፊት እዚሁ ተገኝቶ ቀርጸን ነበር። ያንን የቀረጽነውን ወደ እናንተ እናቀርባለን ማለት ነው። በቀጥታ ወደ ፕሮግራሙ እንለፍ። ቅዳሜ ከሳታችን እንደቀጠለ ይገኛል። እንግዲህ በቤተሰብ ማገናኘት ውስጥ ብዙ ታሪኮችን እንሰማለን እናያለን። ደስታም አለ ሀዘንም አለ። ዓለም እንዲያው ስለሆነች ማለት ነው። ለማንኛውም ዛሬ ካሊድ ጥያቄ አቅርቦ የእናቱን ማንነቱን መፈለጉንና ስለ እናቱ ያለው መረጃ ጥያቄ አቅርቦ ነበር። ዛሬ ተመልሶ መጥቷል። አብሮአትም እንግዳም አለ አይደል? ጓደኛ እንታወቅሽ? እሺ መርከብ ይባላል። መርከብ የካሊድ አብሮ ጓደኛ ነው። አብሮ አደግ ካሊድም እንኳን ደህና መጣ። እንኳን አንተ ወልካም ዋንስ አገን። በነገራችን ላይ ካሊድ ከሀገር እንግሊዝ ነው የመጣው። ወንጭ በነበረን ቆይታ ነበር ጥያቄውን ያቀረበው። ያኔኛ ጋር የመጣ ጊዜ ለናቴ በአፍ መፍቻ ቋንቋዬ ሰማኛለች በትግርኛ መልእክቴ ላኑርላት ይያለ በትግርኛ ነበር ለናቱ መልእክት ሲያኖር የነበረው። እስኪ እንግዲህ ከኛ ጋር ወንጭ በነበረን ቆይታ አድርገን የነበረውን ቆይታ ተመልክተን ተመልሰን እንመጣለን። አብራችሁን ቆዩ። ካሊድ ሱሌማን የዛሬ መጨረሻ እንግዳችን ነው። እናቱን ሊፈልግ ነው እዚህ ያለው። ስለዚህ ሐሳቡን የሚገልጸው የእናቴን ፍለጋ ማድረግ የሚመቸኝ የትግርኛ ቋንቋ ነው ስላለ በትግርኛ ቋንቋ ሐሳቡን ይገልጽልናል። መንሽማ ነያደይ ዘቢባ መሐመድ ተገኘ ተዘይ ተጋገ ከብሐብ ሐቦርና ናይ ማለቲ ተወላዲ ትወሉ አነ አብ ዓሰብ ተወሊደ ዓሰብ ተወሊደ ወደ 1 ዓመት እንከለኹ የእናቴ ስም ዘቢባ መሐመድ ተገኝ ይባላል። ካልተሳሳትኩ እናቴ የተወለደችው አሰብ ነው። እኔን ደግሞ የወለደችኝ ደሴ ነው። እናቴ በ1 ዓመቴ እኔን ከደሴ ወደ አስመራ ወሰደችኝ። ከዛም ወዲያው ላጎቴ ትታኝ በአጻም የሚባል አካባቢ ሄደች። በ2ኛ ዓመቴ ደግሞ ለልደቴ ወደ አስመራ መጣ ነበር። ከዛም ተመልሳ ሄደች። በ2 ዓመት ከግማሽ እያለው ለመጨረሻ ጊዜ መጣ ነበር። ከዛ በኋላ ምንም ስለሷ ሰምቼ አላውቅም። አጎቴ ነው ያሳደገኝ። እናቴ በህይወት ካለች አለው ትበለኝ። አሁን እኔ የምኖረው ከእንግሊዝ ሀገር ነው። እናቴ ካለች በማንኛውም ሰዓት አለው ብትለኝ ደስ ይለኛል። እኔ አሁን እየኖርኩ ያለሁት ከእንግሊዝ ሀገር ነው። አነ ሁና በአድ እንግሊዝ ያለሁ ሐጂ ወጥ ማለት ይኸብ ኤትራ